ሰላም ሰላም ቤተሰቦች፣ ዋው ይሄንን የመሰለ ፓንኬክ አሰራር በቀላሉ በቤታችን ውስጥ እንሰራለን። አብረን ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ስል በአክብሮት ጠይቃለሁ። አመሰግናለሁ። ወደ አሰራሩ ልውሰዳችሁ። እዚህ ጋር የምጠቀማቸው ግብአታት እነዚህ ናቸው። እዚህ ጋር ዱቄት አለኝ፣ ዘይት፣ ወተት፣ ቫኒላ እና ቤኪንግ ፓውደር፣ አንድ እንቁላል የምጠቀመው። እናንተ መጠኑን መጨመርም መቀነስም ትችላላችሁ። እኔ ለዛሬ ይሄንን ነው የምጠቀመው። እዚህ ጋር አንድ እንቁላል አለኝ። በዛ ስታረጉ እንቁላሉን ጨምር ማድረግ አለባችሁ። እዚህ ጋር ቫኒላ፣ ቤኪንግ ፓውደር፣ ወተት አደርግበታለሁ። አንድ ላይ በደንብ እመተዋለሁ። ዘይቴን ቀንሼ ነው የማደርገው፣ ሁሉንም አልጠቀምም። ስኳር አደረኩበት፣ ሁለት ነው ያደረኩበት እኔ። እዚህ ጋር ትንሽዬ ጨው፣ አልሞላሁትም ጨውን አይታችኋል። እዚህ ጋር አንድ ኩባያ ዱቄት ነው የተጠቀምኩት። አንድ ላይ እቀላቅለዋለሁ በደንብ። ይሄንን ይመስላል። መጀመሪያ ላይ የቀነስኩትን ዘይት ከላይ እጨምርበታለሁ። ለቀቅ እንዲያደርግልን ነው ሊጣችንን በደንብ ማለት ነው። እና አሪፍ ይመጣዋል። አያምሩም? እዩት፣ የኔ ለቀቅ ይላል እና ይሄንን ይመስላል። ቢያንስ 2 ደቂቃ አስቀምጨዋለሁ። ኦልሬዲ አሁን መጋገር ጀምረዋለሁ። እዚህ ጋር መጥበሻ ይግሎልኛል። ትንሽ ዘይት ከላይ ነፋውበት። ከመጋገር ጀምሬያለሁ። ዋው ይሄንን ይመስላል። ፔፐር ወረቀት ስለሌለኝ ነው ሶስ የተጠቀምኩት ከስር። እዚህ ጋር ሻማ አለኝ። እናንተ በፈለጋችሁት ነገር ቀብታችሁ መጠቀም ትችላላችሁ። እኔ ዛሬ የተጠቀምኩባቸው እነዚህ ናቸው። እዚህ ጋር ከላይ ማር አድርጌበታለሁ። ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። ባባይ